ልታስደርግ ትችላለች። እኔ ምር በቃ ጭንቀት እየለቀቃችሁብኝ ነው ዝም ብላችሁ። ምን እና ጭንቀት አንተ አሁን ውጤቱን መጠበቅ አይሻልም? አንዲ ብሎ ሰውን ከማሰና አሁን ምን እናመጣለን? እሺ ሌላ እኔ እኮ የምናገረው አንተ ደንዛል እንዴ? ሌላ እንትን ጤና ጣቢያ ሄደን ማስመርመር አለብህ፣ ሆስፒታል መሄድ አለብህ ነው እያልኩ ያለሁት። መጀመሪያ አዳም ተረጋጋ፣ መጀመሪያ ተረጋጋ። ዝም ብለህ ግንፍል ስላልክ እኮ እኔ የምተው አይደለሁም። በቃ ለቀህ ወጥተሃል አይደል? ያንን ደግሞ ሪስኩን ራስህ ነው የምትወስደው። አልገባኝም። የሚያስፈራክ ነገር አለ? ምንድን ነው የሚያስፈራኝ? ምንም የሚያስፈራኝ ነገር የለም እኮ። ድጋሚ ጤን ነው ይደረግ። በቃ ሀብቴ እንዳለ ልንለያይ ነው ማለት ነው። ልጁ የእሷ ከሆነ ለምን እንደዛ አሰብኩኝ። በቃ ግን አሁን ሀብቴ ሲል ደግሞ ውስጤ እያመነ መጣ ማለት በቃ ልክ ነው። ልታስቀይር ትችላለች፣ የሆነ ነገር ሊፈጠር ይችላል። ያ ሁሉ ነገር ከሚሆን ባልዋልንበት ብለን ዋጋ ከምንሰጥ ምከራት ማለት እሷ ሁሌ መለያየት መለያየት አይደለም ጭንቀት እኮ ነው። ምንም እንደዚህ አታውሪ። በቃ እንደዚህ አትበይ፣ ያስጠላኝ። እሺ አሁን የሚያናድድ ነገሮች አሉ። እኔ እኮ ምን እየሆነ ነው? ሰላም ውድና የተከበራችሁ የኛ ፋሚሊዎች እንደምን አላችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ ዛሬ የመጣሁት ትንሽ ያው በዚህ ሰሞን አልገባውም አይደለ? እኔ እየመጣውም አልነበረም በብሩክና በሃይሚ ጉዳይ ትንሽ ያው የናኑም ካም ነገር ያላለቁ ነገሮች ነበሩ። እነሱም እየጨራረስኩኝ ነበረ። እግዚአብሔር ይመስገን ሁሉም ነገር አልቋል እና ቪዲዮ ላይ ካየኋቸው ነገሮች እየተከታተልኳቸው ነበር። በእርግጥ እናንተም እያላችሁኝ ነበረ፣ ልጆቹን ዝም አትበላቸው እያላችሁኝ ነበረ። ዝም ብዬ አይደለም፣ ያው ታውቃላችሁ ነገሮች አይመቻቹም። ብዙ ጊዜ የሆነ ነገር ውስጥ ምናምን ስንሯሯጥ ጊዜ ምናምን እንፈጃለን። ግን ያው አሁንም ተመቻችቶልኝ ሳይሆን ነገሩን ምንም ደስ ያላለኝ ነገሮች ስላሉ እናንተም በውስጥ መስመር እባክህ ምናምን እያላችሁኝ ስለሆነ ለዛ ነው የመጣሁት እና ብሩክ ትንሽ አናዶኛል። ሕፃን ልጅ አይደለም። እኔ እንዴት እንደሆነ እንዴት እንዳሰበው አላውቅም። ምናልባት ወይ የዋህነት ሊሆን ይችላል፣ ምንም አይመጣም ነገር ሊሆን ይችላል። ግን በጣም ትልቅ ሪስክ ነው የወሰደው እና በጣም ስላናደደኝ እሱንም ሃይሚንም ጠርቻቸዋለሁ እዚህ ማለት ነው። ቤት ነው ያለሁት ዛሬ፣ ቤት ቁጭ ብዬ ነው ያለሁት እና እስቲ ሁለቱንም ጠርቼ በደንብ አዋያቸዋለሁ። ይሄ ነገር ቀላል አይደለም። ሁለቱን ሊለያይም አንድ ሊያደርግም የሚችል ነገር ስለሆነ ቁጭ ብለን በስርዓት አውርተን ነገሮችን መፍታት አለብን ብዬ አምናለሁ። ምክንያቱም እንዴት አንድ ሰው ዲኤንኤን የሚያህል ነገር ተመርምሮ ለቆ እንዴት ይወጣል እንዴ? ልጅቷ እኮ እያሰበች ያለችው በቃ ሁለቱን አለያይቶ ልጅ አንተ ነው በሚል ይሄ እኮ በቃ አሁን እኮ እንደዚህ አይነት ነገሮች እኮ በጣም በዝተዋል እና ገንዘብ የማይቀየረው ነገር የለም። የሆነ ነገር አርጋ ልታስቀየር ትችላለች እንዴ? ልጅቷ እኮ እያሰበች ያለችው በቃ ሁለቱን አለያይቶ ልጅ አንተ ነው በሚል ይሄ እኮ በቃ አሁን እኮ እንደዚህ አይነት ነገሮች እኮ በጣም በዝተዋል እና ገንዘብ የማይቀየረው ነገር የለም። የሆነ ነገር አርጋ ልታስቀየር ትችላለች እና ብሩክ በጣም ነው ያናደደኝ። ተናድጄ ነው የመጣሁት። ራሴን ለማረጋጋት እየሞከርኩ ነው። ያው ሳወራ ራሱ ትንፋሽ ትንሽ ቁርጥ ይላል። በጣም ተናድጃለሁ። የምር ለመረጋጋት እየሞከርኩ ነው ያለሁት። እሱንም በስርዓት ነው ላናግረው የምችለው። ሃይሚንም ጠርቻታለሁ። እሷ ራሱ እያበሳጨችኝ ያለችው ሃይሚ ራሱ ማለት ነው። እንዴት ነው አንድ ሰው ልጅ ወለደ ማለት ከአንቺ ጋር ይለያያል ማለት ነው? አንቺ ፍቅርሽን አሳዩ፣ ጥንካሬሽን አሳይ። ሲጀመር ልጁ የእሱ አይደለም። በቃ ሙሉ በሙሉ እኔ ሪስኩን ወስዳለሁ። የእሱ ከሆነ ማለት ነው ሙሉ ለሙሉ ሪስኩን ወስዳለሁ። ምንም የሚያስጨንቅ ነገር የለም። እንደዚህ ልትጨነቂም ልታለቅሽም የሚገባሽ ሰው አይደለሽም ሲጀመርም እና በጣም ሁለታችሁም እያበሳጫችሁኝ ያላችሁት። ባለፈው በጣም በቃ ደስ ብለሽኝ ካንተ ጎን ነኝ የሁሉ ነገር ሲፈጠር እኔ ካንተ አልለይም እያልሽ መልሰሽ ደግሞ ለሷ ተሸንፈሽ እንደዚህ አይነት ማልቀስ ውስጥ መግባት በጣም በቃ እሷን እያስደሰትሻት ነው እና ተስፋ እየሰጠሻት ነው። ስለዚህ እንደዚህ አይነት ነገር አታድርጊ። አንቺም ጠንከር በርታ በይና ያለውን ነገር
ሁለታችሁ ቁጭ ብላችሁ አውርታችሁ ፍቱት። በቃ የሱም ከሆነ ሆነ ነው፣ ካልሆነም አልሆነም ነው። ግን ዲኤንኤው ድጋሚ ይመረመራል። እንደዚህ አይነት ምርመራ እኔ አላቅም። በስርዓት ሌላ ቦታ ሄደን በስርዓት ራሳችን ቁጭ ብለን የሁለቱንም ተወስዶ ቁጭ ብለን ነው የምንጠብቀው። ሲጀመር እሷም ትወጣለች እሱም ይወጣል። እንደዚህ ለቆ ሄዶ ለብቻ ምናምን የሚባል ነገር የለም። ይሄ ትልቅ ጉዳይ ነው። ትንሽ እንደዚህ ዝም ብሎ የሆነ ወባ ተመርምሮ እንደሚወጣው አይደለም። ዲኤንኤ ነው አይደል? ቁጭ ብላችሁ በስርዓት አብረን ሁላችንም ባለንበት ነው የሚሆነው እና በደንብ አስቡበት። ሕፃን አይደላችሁም። አሁን አድጋችኋል። እንደ ድሮ የምትቆነጠጡ የምትመቱ ሰዎች አይደላችሁም። ስለዚህ ይህንን ነገር በደንብ አስቡበት እና ደግሞ ያው በዚህ መሀል እኔ ዝም ብለሃል ምናምን ላላችሁኝ ዝም ብዬ አይደለም። ያው ግዴታ በቪዲዮ ሆይ መባል የለበትም። ያው ውስጥ በውስጥ መጨረስ ያለብንን እንጨርሳለን እንጂ ግዴታ እየመጣው ማለት አልፈልግም እና እናንተንም ማጨናነቅ ማሰልቸትም ይሆናል። ስለዚህ እነሱ እስኪመጡ ድረስ እንጠብቃቸውና ያለውን ነገር ቁጭ ብለን በደንብ አውርተን ዲኤንኤው ድጋሚ እንደሚመረመር አስማምቻቸው አብረን ሄደን ሌላ ትልቅ ሆስፒታል ሄደን አስመርምረን ነው የሚሆነው እንጂ ዝም ብሎ ተነስታችሁ ሄዳችሁ አንተ ሳትኖር እሷ ብቻዋን ሄዳ ምናምን የሚሆን ነገር የለም። ሁሉም ነገር በስርዓትና በህጉ ነው የሚሆነው። አይ አላደርግም የምትል ከሆነ ወደ ህግ መውሰድ ነው። እኛ ሴት ልጅ ስለሆነች እንጂ ዝም እያልን ያለ ነው። እሷን ቀጥቅጦ የሆነ ነገር አድርጎ ዝም ማስባል አቅቶን አይደለም። ስለዚህ ብሩክና ሀይሚ ይምጡ። ሁለቱም የሚለያዩበት ነገር ምንም የለም። በቃ በስርዓት ቁጭ ብለው ያወራሉ። ምርመራውም ይደረጋል። ከህይወታቸው ትወጣለች። ምንም የሚያሳስበን ነገር የለም። እስከዛ እነሱን እንጠብቃቸው። ሰላም ለዚህ ቤት እንደምን አላችሁ? እንደምን ሰነበታችሁ? ብራዘራይ አሚን ዲንሽ አለሽ ነይ ቁጭ ነይ አትናከስም ማትለኝ ነው ሻፈር አለ ደስ ምትርሻለች። ይቅርታ ግን ካሜራ ይዤ ምናምን ስታይ ሰው ይፈራል አይደለም? ሊናከስ ኧረ ምንም አይደል። እንዴት ናችሁ? ደህና ነን። አማን ነው አለን እግዚአብሔር ይመስገን። ግን ውሻ እንዴት ነው? ከውሻ ጋር እየተጫወኩ ነው። ኧረ አልፈራም። በጣም ነው የምወደው። ውሻ እኮ ደስ ይላል። ምን ይላል? እስቲ አየው። እኔን አይመስልም? አሁን እዚህ አፍንጫ እኔን አይመስልም? ደስ ይላል። እና ሃይ ማርቴዛን ቀርም እሷስ ምናምን ብዬ ጠይቄዋለሁ። እኔ ምን አገባኝ በቃ እኔ ሰጠው ወጣው አይነት ነገር ነው ያወራኝ የዛን ቀን። እኔም ሳላስበው ቀርቻ አይደለም አስበዋለሁ፣ ግን ደግሞ ሙሉ ለሙሉ የሆነ እሱም ኮንፊደንስ ሲኖረው ምንም አያመጡም አይነት ምንም አይሆንም አይነት ነገር ላይ ነው እሱም። ከዛ እሷንም በቃ ምንም አታመጣም ላይ እኔ ገባሁ ማለት ነው። እንዴት አድርጎ ይቀይራሉ? አይ በእርግጥ ልክ ነው ሀብቴ እንዳለው ሊሆን በምን ይታወቃል እንዴ? ዶክተሩ አስቀምጦ ቢሆንስ እዛ ጋር ደምህን አስቀምጦት ቢሆንስ አንስታ ቀይራ ቢሆንስ በምን ታውቃለህ? እሱ እኮ እንደዛ ላይ ያደርግ ይችላል። እሷ ግን ልታረገው ትችላለች። በምን ታውቃለህ ነው አንተ ለቀላት ይወጣው? አይ እኔ ደግሞ እያሰብኩ ያለሁት ሜቢ ተስማምታ ከዶክተር ጋር ምናምን ተስማምታ የእሱ ልታስብል ከሆነስ እንደዚህ ሙሉ ለሙሉ ኮንፊደንስ የኖራት አይነት ላይ ነኝ እኔ ማለት ነው። ምክንያቱም ምንም ቢቀየርም ምን ቢልም አላውቅም። እንደዚህ ካላደረገች በስተቀር ምንም ልታመጣ አትችልም። እኔ እኮ አሁን ታመጣለች አታመጣም ሳይሆን አሁን እዚች ጋር ልጁ ያንተ ነው አይደለም ነው አይደል? ያንተ ነው የኔ ነው እየተባባሉ ነው ክርክር አይደል? ስለዚህ እሷ በምንም አድርጋ ያንተ ልጅ ልታስደርግ ትችላለች። እንዴት መጠንቀቅ ይቃቅታል? አንተ ትልቅ ሰው አይደለ እንዴ? አሁን ምንድነው እንደ ጻል እንደዚህ እንትን የምትለው? እኔ አላውቅም ማርያም እንዴት እሷ ራሱ እንዴት ደፍራየ። ሰላም ሰላም ውዶች የማረች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝና ዛሬ ደግሞ ማለት ነው እንደዛ ያሰብኩ ነበር ማለት ነው። ምክንያቱ ሀፍቴ ያለው ነገር እውነት ነው። ድጋሜ መመርመር አለበት ማለት ነው። ብሩኬ ግዴታ ነው። ምክንያቱ እሷ የሆነ ነገር ብላ ለዶክተሩ ማለት ነው
ማድረግ ትችላለች ነው። ለዛ ነው እሱ ያለ ደግሞ ሀፍቴ ያለ ደግሞ ትክክል ነው። አይኖይስ እንደኔ ትክክል ነው የምትሉ ከሆነ እስኪ የምሬ ነው። እኔ ትክክል እሱ የተናገረው እሱ ያለው የኔ እድገት የምትፈልጉ ደግሞ ሼር ሳብስክራይብ ያላችሁ አባራታቱኝ ማለት ነው። እርግጠኛ ነኝ እኔ የዛሬ ትንሽ እንኳን ቢሆን ነገ ደግሞ ትልቅ ደረጃ እንደምደርስ አውቃለሁና እተማመናቸዋለሁ ማለት ነው። ውዶቼ ሼር ሳብስክራይብ ያላችሁ አባራታቱኝ። ከዛ የበለጠ ደግሞ አወዳቸዋለሁ። ነገ ደግሞ በሌላ ወዲያ እመጣለሁ ማለት ነው። እስከሚመጣ ድረስ ግን እወዳቸዋለሁ። ላይክ ያደረጋችሁ እለፉኝ። እወዳቸዋለሁ።